በፎክስ ስፖርት ስቱዲዮ የነበረው የቀድሞ ታላቁ ኮከብ ቴሪ ዳንኤል ኦንሪ ስሜቱን መቆጣጠር ተስኖት ታየ። ወደ ካሜራው ተመልክቶ እንዲህ አለ። ከእንግዲህ እሱን የምንገልጽበት ቃል አልቆብናል። አሁን በመዝገበ ቃላት ውስጥ አዲስ ቃል መካተት ይኖርበታል። ቃሉም ሜሲ ይሆናል። ትርጉሙ ደግሞ ሰው ሊያደርገው የማይችለውን ነገር ማድረግ ማለት ይሆናል። Then you have Messi. Whoever is in charge, do that. Put his name in the dictionary. አዎ ቴሪ ዳንኤል ኦንሪ ትክክል ነው። ዛሬ የምንመለከተው የአንድ ተጫዋች ሪከርድ ብቻ አይደለም። ዛሬ የምንመለከተው የቋንቋዎችን አቅም የፈተነ እግር ኳስን ከመጀመሪያው እስከ መጨረሻው የጻፈውን የንጉሱን ታሪክ ነው። ለሰከንድ ያህል አስቡት እስኪ። እድሜው 38 መገባደጃ ላይ ደርሷል። እግር ኳስ የሚሰጠውን ክብር ሁሉ አግኝቷል። ለሀገሩ የዓለም ዋንጫን አሳክቷል። ነገር ግን ዓለም አሁንም አንድ የመጨረሻ ተአምር እንዲያሳይ ትለምናለች። ዛሬ በዳላስ ስቴዲየም ያ ተአምር እውን ሲሆን አየን። ሜሲ መጀመሪያ ፍጹም ቅጣት ምት አመከነ። ተቺዎች ሊሳለቁ ቢዳዱም እሱ ሊዮኔል አንድሬስ ሜሲ ነውና ተስፋ መቁረጥ በሱ መዝገበ ቃላት ውስጥ የለም። ኦስትሪያ ላይ ባስቆጠራቸው ሁለት አስገራሚ ጎሎች ሜሲ 18 የዓለም ዋንጫ ጎሎች ላይ ደርሷል። ከሚሮስላቭ ክሎዘ ክብረ ወሰኑንም ተረክቧል። በሰው ልጅ እግር ኳስ ታሪክ ማንም ደርሶበት የማያውቀው የንጉስ ማማ ላይ ብቻውን ተቀምጧል። ይህ የሪከርድ ታሪክ ብቻ አይደለም። ይህ የጽናት የእንባና የዘላለም ንጉስ የመሆን ታሪክ ነው። ለመሆኑ ይህ 18 ቁጥር እንዴት ሊገነባ ቻለ? ጉዞ የጀመረው በትክክል ከዓመታት በፊት በ2006 ነበር። በሰርቢያ ላይ ያችን የመጀመሪያ ጎል ሲያስቆጥር ገና የ18 ዓመት ብላቴና ነበር። ከዚያ በኋላ ግን መንገዱ ምንጣፍ አልነበረም። በ2010 ደግሞ በደቡብ አፍሪካ አንዲትም ጎል ሳያስቆጥር ሜዳውን በለቅሶ ለቋል። በ2014 የዓለም ዋንጫን በፍጻሜ ጨዋታ ተነጥቆ ዋንጫውን በትካዜ ሲመለከት ልባችን አብሮም ተሰብሯል። ነገር ግን እውነተኛ ታላቅነት የሚለካው በውድቀት ሳይሆን ከውድቀት በኋላ በሚደረግ ትግል ነው። አሜሪካ፣ ካናዳና ሜክሲኮ በጣምራ ወዳዘጋጁት የዓለም ዋንጫ ውድድር ሲመጣ ብዙዎች ሜሲ ለማሊያ ክብር ብቻ ነው የሚጫወተው ሲሉ ተደመጡ። ነገር ግን በአልጄሪያ ጨዋታ ላይ የመጀመሪያውን የዓለም ዋንጫ ሃትሪክ ሰርቶ የሚሮስላቭ ክሎዘን 16 ጎሎች ሪከርድ እኩል አደረገ። ዛሬ ደግሞ በኦስትሪያ ጨዋታ ላይ የነበረው ጫና ተራራ የሚያክል ነበር። በ9ኛው ደቂቃ የፍጹም ቅጣት ምቱን ሲስት የዓለም እግር ኳስ አፍቃሪዎች በሙሉ ትንፋሻቸውን ዋጥ አደረጉ። ነገር ግን በ38ኛው ደቂቃ በዚያች አስደናቂ ግራግሩ ኳስና መረብን ሲያገናኝ ስታዲየሙ በሜሲ ጩኸት ተናወጠ። በጭማሪ ሰዓት ደግሞ 18ኛውን ጎሉን አክሎ ታሪክን በወርቅ ቀለም አጻፈ። ሊዮ እድሜው ሊገፋ ይችላል። 39 ሊል ቀናቶችም ቀርተውት ሊሆን ይችላል። ፍጥነቱ ሊቀንስ ይችላል። ነገር ግን የሱ እግር ኳስ አይምሮ ሁሉ ጊዜ ከሌሎች 10 ዓመታት ቀድሞ ይጓዛል። ዛሬ ደግሞ እኛ የታሪክ ምስክሮች ነን። እርሱ እግር ኳስን ፍጹም አድርጎታል። እኛም የምንተረክበትን እድል አግኝተናል። እናንተስ ሜሲ 18ኛ ጎሉን ሲያስቆጥር ምን ተሰማችሁ? አስተያየታችሁን ኮሜንት ላይ አስፍሩልኝ። ቪዲዮውን ከወደዳችሁ ደግሞ ላይክ፣ ሼር እና ቻናሌን ሰብስክራይብ ማድረጋችሁን አትርሱ።